አንድ ነገር ሰዎች ብዙ ጊዜ የኛ ሰዎች የሚሉት አንድ ነገር አለ። ያ ነገር ምንድነው? ብዙ ጊዜ እኛ ወደ ሀያዎቹ ምናምን ስንደርስ ሀሳባችን ይቀየራል፣ አስተሳሰባችን ይቀየራል። በዛን ሰዓት ብዙ ሀሳቦችን እናመጣለን፣ ሰርተን ለመለወጥ፣ ሰርተን ለማደግ። በዛን ጊዜ ለሰዎች ሀሳቦቻችንን ሼር ስናደርግላቸው ብዙ ነገር ይላሉ። አንተ እኮ እንዲህ አትጨነቅ፣ አንተ ገና ነህ ይላሉ። ወንድም አለ ብዙ ጊዜ ሰዎች እንደዛ ይላሉ፣ ለአንተ ያዘኑ መስሎ፣ ግን የአንተን ዓላማ እየገደሉ እንደሆነ አላወቁም። ምን ማለት ፈልጌ ነው? የኛ ሰው አበሻ በተለይ እንዲህ ይልሃል። ካለም በኋላ ደግሞ አንተ ደግሞ ከ30 ከደረስክና ከዛን ካለፍክ በኋላ ያኔ መስራት በሚገባበት ሰዓት እሱ እኮ አልሰራም። ያኔ እኮ መስራት በሚገባበት ሰዓት ሲዝናና ነበር፣ ሲጫወት ነበር፣ ብር ሲያጠፋ ነበር ይላል ብራዘር። ስለዚህ አንተ የማንንም ሐሳብ አትስማ። ሰው የራሱን ህይወት ይኖራል። ሁሉም የራሱን መንገድ እየሄደ ስለሆነ አንተም የራስህን መንገድ ቀጥል። አንተም የራስህን አቅጣጫ ሂድ። በሰው መንገድ አትሂድ። ሰውን አትከተል። ተከትለ ገደል እንዳትገባ። ስለዚህ አንተ መስራት ባለብህ ጊዜ ስራና ተቀየር። እናትንም ቀይራት፣ አባትንም ቀይር፣ ለወንድምህም ድረስልህ።